ቅናትን ግን ማስቀረት እንችላለን? ቅናት መጠኑ ይለያይ እንጂ በአብዛኛው ሰው ላይ የሚታይ ባህሪ ነው። እኛ ሰዎች በሁለቱም ማለትም ባለንም በሌለንም ቁሳዊ ሆነ ስለ ልቦናዊ ጥቅሞች ባላቸው ነገሮች ላይ እንቀናለን። በሌለን ነገር ላይ የምንቀናው ቅናት ሰዎች የሚፈልጉትንና እኛ የሌለን ነገር ሲያገኙ ወይንም ሲያሳኩ የሚሰማን ምቾት የማጣት ስሜት ሲሆን፣ ባለን ነገር ላይ ቅናት ደግሞ ሰዎች እኛ ያለን ቁሳዊ ወይም ስሜታዊ ግንኙነት ሲያገኙ የሚሰማን ስሜት ነው። በምሳሌ ለማስቀመጥ ያህል የፍቅር አጋርን ሌላ ወንድ ወይም ሌላ ሴት ሲያናግር ወይም ሲያናግራት ብናይ እናም ሰላም የማጣት ስሜት ከተሰማን ይሄ ቅናት ወይም ጀለሲ ማለት ነው። አሊያም ህፃናት አዲስ በተወለደው ወንድም ወይም እህት ምክንያት የሚሰማቸው እናቴን ወይም አባቴን ተነጠቁ አይነት ስሜት እና ባህሪ አይነት ነው። ቅናት ገደቡን ካለፈ በእኛም ላይ ሆነ በሌሎች ሰዎች ላይ ስነ ልቦናዊና አካላዊ ጉዳቶችን ይፈጥራል። ሆኖም ግን ቅናትን በበጎ መልኩ የምንጠቀምበት ከሆነ መልካም የሆነ ግንኙነትና የሚታዩ ክፍተቶችን በመሙላት ወደ ተሻለ የስኬት ማማ ደረጃ ላይ ያደርሰናል። ከላይ እንደጠቀስኩት ቅናት የተለያዩ ስነ ልቦናዊና አካላዊ ጉዳቶችን ያስከትላል። ቅናት ቤተሰብን ይበትናል፣ ፍቅረኞችንም ይለያያል፣ የስራ ባልደረቦችንም ያጋጫል። ከዛም ተርፎ ሰላማዊ የሰው ልጆችን መስተጋብር ያፋርሳል። ስለዚህ መፍትሄው ምንድን ነው? በጾታዊ ፍቅር ምክንያት ከሆነ ቅናት የሚይዘን በግልጽ መነጋገር ይኖርብናል። ይህ ድርጊትህ ወይም ይህ ድርጊትሽ ጥሩ ያልሆነ ስሜት እየፈጠረብኝ ስለሆነ መስተካከል ይኖርበታል ብለን መንገር ይኖርብናል። ማስተዋል ያለብን ቀንቻለሁ ማለት የተሸናፊነት ምልክት ሳይሆን ግንኙነቱን ዘላቂና ሰላማዊ ማድረግ ፈልጋለሁ መሆኑን ነው። መተማመን በፍቅር ግንኙነት ውስጥ ዋና የግንኙነት መሰረት መሆኑን ማመን ይኖርብናል። የማይተማመን ባልንጀራ ካብ ለካብ ይማማላል እንዲሉ መተማመን የሌለው ጾታዊ ፍቅርም ለቅናት የተጋለጠ ነው። መቼም የምንቀናበት ሰው ፍጹም አይደለም። እሱ የሌለውን ግን እኛ ያለን በፍቅር ግንኙነት ውስጥ እናንተ ቅናት መኖር አለበት ብላችሁ ታስባላችሁ? እስቲ ብዙ ጊዜ የሚቀናው ወንድ ነው ሴት ነው? ኮሜንት ሴክሽን ላይ አሳውቁኝ።